ሰውን ማክበር ስለ ሰው ልጅ የፈሰሰው የክርስቶስን ደም ወገኖቼ ማክበር ነው። ስለዚህ ልንከባበር ያስፈልጋል። የክፉ ዘመን ያስጨናቂ ጊዜ ምልክቱ ምንድነው ካላችሁ የክብር መንፈስ ሲርቅ ነው። የመከባበር መንፈስ ሲርቅ ነው። ስለዚህ የሀገር ክብር፣ የሃይማኖት ክብር፣ የሃይማኖት አባቶች ክብር፣ የትዳር ክብር፣ የጓደኝነት ክብር፣ የልጆች ክብር ሊመለስ ይገባል ወገኖች። እርስ በርሳችሁ ተከባበሩ ነው የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ። አንድ ያስጠነቀቀው ማስጠንቀቂያ አለ በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ እንዲህ ይላል፣ ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና ብሏል ጌታችን። ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ ነው የሚለው። ይሄ ደሃ ነው ብላችሁ፣ ይሄ ያልተማረ ነው ብላችሁ፣ ይሄ ጨርቃም ነው ብላችሁ፣ ይሄ አላዋቂ ነው ብላችሁ፣ ይሄ በእድሜ ያነሰ ነው ብላችሁ በዘር በቋንቋ እየለያችሁ ማንንም አትናቁ ነው የሚለው። ለምን? መላእክቶቻቸው ዘወትር የአባቴን ፊት ያያሉ። ምክንያቱ ይሄ ነው። እያንዳንዱ ሰው የሚጸልይለት መልአክ አለው። እያንዳንዱ ሰው የሚማልድለት ዘወትር በቀንና በሌሊት እግዚአብሔርን ፊት የሚያይለት ምን አለው? መልአክ አለው፣ ጠባቂ አለው። ስለዚህ ማንንም አትናቁ ብሏል ጌታችን ኢየሱስ ክርስቶስ። መናናቅ የለብንም ወገኖች፣ መከባበር አለብን። ሰውን ማክበር ማንን ማክበር ነው? እግዚአብሔርን ማክበር ነው። እግዚአብሔር ለሁላችን ማስተዋል ይስጠን። ዝቅ ብሎ ለሥራ ከመትጋት አትለግሙ ነው የሚለው። ለምን? ለሥራ ከመትጋት አትለግሙ። የሰው ልጅ አይምሮ ለምን የተፈጠረ ይመስላችኋል? ለሥራ እኮ ነው። ስለዚህ የሰው ልጅ አይምሮ ለሥራ ስለተፈጠረ ነፃ ከሆነ ወገኖች ይከባል፣ ብዙ ፈተናዎች ይመጣበታል። ስለዚህ የሰው አይምሮ ወይ መጸለይ ያለበት፣ ወይ የሆነ ሥራ መስራት አለበት፣ ወይ የሆነ አንድ መልካም ተግባር ማድረግ አለበት እንጂ እንደው ዝም ብለን የምንንቀዋለን ከሆነ ሥራ ፈተን የምንቀመጥ ከሆነ ወገኖች የመጀመሪያ አይምሮአችን እየሞተ ይመጣል። አንድ መኪና እኮ ሲመረት ለምንድን ነው የሚመረተው? እንዲንቀሳቀስ እኮ ነው፣ እንዲሄድ ነው። ታዲያ ያ መኪና በአንድ ቦታ ላይ ረጅም ጊዜ ዝም ብሎ ከቆመ ይበላሻል፣ እየተበላሸ ይመጣል። የሰው አይምሮ ከቆመ ወገኖች እየተበላሸ ይመጣል፣ እየተበላሸ። ስለዚህ ሊሰራ ይገባዋል። ሁለተኛው ለዲያብሎስ ፈተና የተጋለጠ ይሆናል የሰው አይምሮ ነፃ ከሆነ። ስራ የፈታ አይምሮ የሰይጣን ወርክሾፕ ነው ይባላል፣ ቤተ ሙከራ ነው ይባላል። አያችሁ፣ ሔዋን እንኳን አዳምን ስታ ያሳረችው ለምን ይመስላችኋል? ስራ ፈታ ዝም ብላ የተከለከለችውን ፍሬ ስታይ፣ በለሱን ስታይ ነው ዲያብሎስ በእባብ ገላ ውስጥ ተሰውሮ የጣላት ወገኖች። ስለዚህ እኛም ዝም ብለን እንደው ከስራ ውጭ ቁጭ ብለን የምንውል ከሆነ ወገኖች ከባድ ነው። ዲያብሎስ በህሊናችን አደባባይ፣ በአይምሯችን አደባባይ ብዙ ነገር እያመላለሰ ሊፈትነን ይችላል። ስለዚህ ለሥራ ከመትጋት አትለግሙ ይላል ሐዋርያው ቅዱስ ጳውሎስ። ዝቅ ብሎ በመንፈስ የምትቃጠሉ ሁኑ ነው የሚለው። በመንፈስ የምትቃጠሉ ሁኑ ወገኖች። በመንፈስ መቃጠል ማለት ምን ማለት ነው? እግዚአብሔርን በስሜቱ ነው። እግዚአብሔርን ከልብ ሆኖ በሚነድ ልብ፣ በሚንተገተግ ልብ እግዚአብሔርን ማምለክ ነው ወገኖች። ለምንድን ነው የምንዘምረው? ለምንድን ነው የምናስቀድሰው? ለምንድን ነው የምንሰብከው? ለምንድን ነው ኪዳን የምናለቅሰው? መሐሌት የምንቆመው ወገኖች? እንደው ጭር ሲል አልወድም እንደተባለው ጭር እንዳይል ነው። እንደው አረረም መረረም ድግሴ ልወጣ በሚለው ፈሊጥ ነው ወገኖቼ። እግዚአብሔር የሚከብረው በሚቃጠል መንፈስ ሁልጊዜ ስናመልከው። ብዙዎቻችን እንደ ብረት ቀዝቅዘናል።
መንፈሰ በራድነት ፈተና ሆኖብናል። ስለዚህ ልናስተውል ይገባል ወገኖች። በመዝሙረ ዳዊትም ጸሎት በዕጣን ተመስሎ እናያለን። መዝሙረ ዳዊት መዝሙር 141 ቁጥር 2 ላይ ጸሎቴን በፊትህ እንደ ዕጣን ተቀበልልኝ የሚል ቃል አለ። እዚህ ጋር ጸሎት በምንድን ነው የተመሰለው? በዕጣን ተመስሏል። ዕጣን ደግሞ የሚጨሰው በምንድን ነው ወገኖች? በእሳት አያችሁ። ስለዚህ አምልኮታችን በእግዚአብሔር ዘንድ የተወደደ የሚሆነው በእግዚአብሔር ፊት የሚወጣው ወገኖች በሚነድ ልብ ሲቀርብ ነው። በሚነድ ልብ በብሉይ ኪዳን ጊዜ ካስታወሳችሁ በኦሪት ዘሌዋውያን ምዕራፍ 30 ላይ ተጠቅሷል። ሁልጊዜ በቅድስት ውስጥ በጠዋትና በማታ ለእግዚአብሔር ክብር የሚጨስ ዕጣን አለ። ታዲያ ያ ዕጣን የሚጨሰው በአደባባይ ላይ ካለው ከናሱ ፍም እሳት ተጭሮ ነው የሚጨሰው እንጂ ከመንደር እሳት እንዳያመጡ እግዚአብሔር አዟቸው ነበር። እንደውም ከመንደር እሳት አምጥተው ዕጣኑን በእግዚአብሔር ፊት ሲያቀርቡ የተቀሰፉ ሰዎች አሉ። ታዲያ ያ መስዋዕት ማቅረቢያው ምሳሌነቱ ለማን ነው? ለቀራንዮ ነው፣ ለመስቀሉ ነው። ዕጣኑ ደግሞ የጸሎት ምሳሌ ነው። ከዛ ከነሐሱ መሠዊያ የተጫረው ፍሙ ደግሞ የምን ምሳሌ ነው? የክርስቶስ የፍቅሩ ምሳሌ ነው ወገኖች። ስለዚህ ሁል ጊዜ በእግዚአብሔር ፊት የምናቀርበው ጸሎት፣ አምልኮ እሳቱ ከየት መጫር ነው ያለበት? ከመንደር ነው እንዴ? አይደለም። ከቀራንዮ ከመስቀሉ ስር ነው ፍሙ መጫር ያለበት ወገኖች። የመንደሩ እሳት ምንድን ነው? ዘመናዊነት ነው። የመንደሩ እሳት ምንድን ነው? ከሰዎች የወረስናቸው የአምልኮ ቄንጥ ነው። የመንደሩ እሳት ምንድን ነው? ስጋዊ ልምምድ ነው። ስጋዊ መፍትሄዎች ናቸው ወገኖች። እግዚአብሔር በዚህ መንገድ አይከብርም። ስለዚህ ሁል ጊዜ ወገኖች አምልኮታችን፣ ጸሎታችን መሰረቱ እሱ ሊሆን ይገባል። የምንነደው የምንቃጠለው ደሙን ስናስብ ነው። መከራውን ስናስብ ነው። ቀራንዮውን ስንመለከት ነው ወገኖች። በመንፈስ የምትቃጠሉ ሁኑ ያለው ቅዱስ ጳውሎስ። ለዛ ቀጥሎ ለጌታ ተገዙ የሚለው ቃል ለእግዚአብሔር ልንገዛ ይገባል ወገኖች። ምክንያቱም የሰው ልጅ የተፈጠረበት ዓላማ ምንድን ነው? ለእግዚአብሔር መገዛት እኮ። ተፈጥሯዊው ዝንባሌውን ስናይ የሰው ልጅ መገዛት ነው ወይም ማምለክ ነው። ስለዚህ ለእግዚአብሔር አልገዛም ቢል እንኳን የሰው ልጅ ወይ ለሱስ መገዛቱ አይቀርም ወይ ለዲያብሎስ መገዛቱ አይቀርም። እነዚህ ነገሮች ደግሞ ክፉ ገዢዎች ናቸው፣ ጨካኝ ገዢዎች ናቸው ወገኖች። ሱስ እንዴት እንደሚገዛ እናውቃለን። አጋንንት እንዴት እንደሚገዛ እናውቃለን እኮ። እንደ ዶሮ አንገት እየጠመዘዘ መንዝ ሽቶ እያስጠጣ ፍም እሳት እያስጎረሰ ከጥይት በላይ እያስጮኸ እያስጓራ ነው አጋንንት የሚገዛው ወገኖች። እግዚአብሔር ግን አክብሮ ነው የሚገዛው፣ በፍቅር ነው የሚገዛው፣ በሰላም ነው የሚገዛው ወገኖች። ስለዚህ ጌታ በእውነት ልንገዛ ይገባል። ሌቦችን ካያችሁ የሰረቁትን ገንዘብ ምንድን ነው የሚያደርጉት? ድፍትፍት ነው የሚያደርጉት እኮ። የእነሱ ስላልሆነ ያባክኑታል። ያ ገንዘብ ግን ባለቤቱ ጋር ቢሆንስ በጥንቃቄ ይጠቀምበታል። ዲያብሎስም ሌባ ነው። በሱ እጅ ከሆነ ያገፋፋል ወገኖች፣ ያባክነናል፣ ያደክመናል፣ ዋጋ ያስከፍለናል። በእግዚአብሔር እጅ ከሆነ ወገኖች በክብር ይዘናል። ስለዚህ ለእግዚአብሔር ልንገዛ ይገባል። የሰው ልጅ ፍጻሜው እግዚአብሔርን ማወቅ። የሰው ልጅ ሂዶ የሚቆመው ማንም በማወቅ ነው? እግዚአብሔርን በማወቅ እኮ ነው። ለዛ ነው ዘፋኞች ዘፍነው መጨረሻ ላይ አንድ መዝሙር መዘመር ይፈልጋሉ። ነገስታቱን ክደው መጨረሻ ላይ ንስሐ ገብተው ከእግዚአብሔር ጋር ተስማምተው መሞትን ይፈልጋሉ። የሰው ልጅ ፍጻሜው ወገኖቼ እግዚአብሔርን ማወቅ ነው። ስለዚህ ፍጻሜያችን እሱ ከሆነ ለምን በሰላሙ ጊዜ አንከተለው? ሳንደማ ሳንቆስል ብዙ ነገር ሳናባክን ለምን ለእሱ አንሆን ወገኖቼ? መጽሐፉ እኮ እንደዛ ነው የሚለው። መጽሐፈ መክብብ ምዕራፍ 12 ቁጥር 1 ላይ የጭንቅ ቀን ሳይመጣ
በጉብዝና ወራት ማንን አስብ? ፈጣሪህን አስብ። የዋይታ ቀን ሳይመጣ ደስ አያሰኙም የምትላቸው ዓመታት ሳይመጡ ለማን ተገዛ? እግዚአብሔር ተገዛ። ቁረቡ ተብለው እምቢ ብለው መጨረሻ ላይ ሊሞቱ ሲሉ በግድ አፋቸው ተፈልቅቆ የሚቆርቡ እኮ አሉ። ከእንደ ውበታችን ብንቆርብ አይሻልም? በሰላሙ ጊዜ ለእግዚአብሔር ብንሆን አይሻልም ወይ ወገኖቼ? እግዚአብሔር ማስተዋል ይስጠን። ለጌታ ተገዙ ካለ በኋላ በተስፋ ደስ ይበላችሁ ይላል። በምን ደስ ይበላችሁ? በተስፋ ደስ ይበላችሁ። አዎ እግዚአብሔር ወገኖቼ ለምን ይመስላችኋል ተስፋ የሚሰጣችሁ? ሁለት ጊዜ ሊያስደስታችሁ ስለፈለገ። ተስፋ ሁለት ደስታ አለ። የመጀመሪያው ሲሰጥ ነው፣ ሁለተኛው ደግሞ ሲፈጸም ነው። ስለዚህ በሁለት ነገር እግዚአብሔር ሊያስደስታችሁ ተስፋ ይሰጣችኋል። የሰው ልጅ የሚያንቀሳቅሰው የሚያራምደው ሞተሩ ምንድነው ካላችሁ ሌላ አይደለም፣ ተስፋ ነው። አንድ የሚባል እኮ ነገር አለ። ያለ ምግብ 40 ቀን መኖር ይቻላል፣ ያለ ውሃ 7 ቀን፣ ያለ እንቅልፍ 4 ቀን፣ ያለ አየር 4 ደቂቃ፣ ያለ ተስፋ ግን 1 ሰከንድ መኖር አይቻልም እንኳን ተስፋ ይመጣል። ስለዚህ በተስፋ ደስ ይበላችሁ። መጽሐፍ ምን ይላል? በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ላይ ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ አትዘኑ ይላል። ተስፋ እንደሌላቸው፣ ተስፋ የሌለው ሕዝብ አለ፣ አምላክ የሌለው ሕዝብ አለ። እኛ ግን ተስፋ ያለ አምላክ ያለ አባት ያለ ልጆች ሕዝቦች ነን። ስለዚህ ሙሉ ተስፋ አለ፣ የሚፈጸም ተስፋ አለ፣ ወድቆ የማይቀር ተስፋ አለ። ስለዚህ በተስፋ ደስ ይበላችሁ። ዝቅ ብሎ በመከራ ታገሱ ይላል። በምን ታገሱ? በመከራ ታገሱ። የሰው ልጅ ያለ መከራ መኖር እኮ አይችልም። በስጋ ውስጥ እስካለን ድረስ መከራ አለ። በምድር ላይ እስካለን ድረስ መከራ አለ። እሾህና አሜኬላ ይብቀልብሽ በተባለችው ዓለም ላይ ነው የምንኖረው። ስለዚህ አንዳንዴ መወጋት አለ፣ አንዳንዴ መድማት አለ። ስለዚህ መታገስ ያስፈልጋል ወገኖች፣ መታገስ ያስፈልጋል። በመከራ ታገሱ፣ በመከራ አመስግኑ የምትባሉት ለምንድን ነው? መከራ በራሱ አስደሳች ስለሆነ እኮ አይደለም፣ ግን ከመከራ በኋላ ክብር እንዳለ እግዚአብሔር በመከራ ውስጥ ያስቀመጠው ጸጋና በረከት እንዳለ ስለምናምን አንድ በእርግጠኝነት መናገር የምችለው ነገር አለ።